ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾች እንደተለመደው ሁሉ ዘወትር ሰኞ ከሁለት ሰዓት ዜና በኋላ እንግዲህ እንደምትመለከቱት መደበኛው የከፋ ቴሌቪዥን የህግ ፍትህና የመልካም አስተዳደር ሰዓት ላይ ተገኝተናል። እንደተለመደው ሁሉ እንግዲህ ዛሬም በአንድ ርዕሰ ጉዳይ ላይ ከእናንተ ጋር ቆይታ ልናደርግ ባለሙያ ይዘን ቀርበናል። የዛሬው ባለሙያችን ከደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ፍትህ ቢሮ አቃቤ ህግ እንዲሁም የህግ ጥናትና ረቂቅ ዝግጅት ስርጸት ባለሙያ ናቸው። አቶ ነጻነት ሻውኑ ይባላሉ። እንግዲህ ከአቶ ነጻነት ሻውኑ ጋር እንግዲህ በክልሉ እንደ ክልል ከተደራጀን ጀምሮ በአዲስ መልኩ የወጣ አዋጅ አለ። ያም አዋጅን በተመለከተ በዛ ዙሪያ ላይ እንወያይ ነው። ይህም አዋጅ እንግዲህ በቅርቡ በተለይም የቀበሌ ማህበራዊ ፍርድ ቤት አገልግሎት አሰጣጥ ተጀምሯል። በአዋጅ ተቋቁሞ ማለት ነው። ከዚህ አዋጅ ጋር የተነሱ ሀሳቦች ምንድናቸው? ለመሆኑ ይህንንስ ለማቋቋም ዓላማው ምንድን ነው? በዋናነት ምን ጉዳዮችን ይዳስሳል? እነማንስ በዚህ ጉዳይ ላይ ዳኛ ሆነው ይካተታሉ? እና መሰል እስከ ተፈጻሚነት ያሉትን ሀሳቦች ከባለሙያው ጋር ይዘን እንቀርባለን። ባለሙያው እንግዲህ በስቱዲያችን ተገኝተዋል። ለዚሁ ስራ ሲባል ከክልሉ ፍትህ ቢሮ ማለትም ከሚዛን አማን ተነስተው በዚህ በከፋ ቴሌቪዥን ስቱዲዮ ተገኝተዋል። ስለመጡ እጅግ አድርጌ አመሰግናለሁ። አቶ ነጻነት እንኳን ደህና መጡ። መልካም እንግዲህ ቀደም ሲል ከመግቢያዬ ለመግለጽ እንደወደድኩት እንግዲህ በክልላችን የቀበሌ ወይም ደግሞ ማህበራዊ ፍርድ ቤት የማቋቋሚያ አዋጅ ያው ስራ ላይ ውሏል እና ምናልባት አዋጁን በተመለከተ እናንሳ። ይህንን አዋጅ ማውጣት ያስፈለገበት ዋናው ዓላማ እንደው ምን ነበር ከሚለው እንጀምር። አመሰግናለሁ። በቅድሚያ የክልሉ ፍትህ ቢሮ በአዋጅ ከተሰጣቸው በርካታ ስልጣኖች ውስጥ በህግ ጉዳዮች ስር ህግ ስርጸት፣ የህግ ጥናት ረቂቅና ስርጸት ዳይሬክቶሬት ህጎችን ላይ ጥናት ይደረጋል። ረቂቅ ህጎች ይዘጋጃሉ። ስልጣን ባለው አካል ህጎች በሚጸድቁበት ጊዜ እነዚህ የጸደቁ ህጎችን ለማህበረሰቡ ግንዛቤ ከመፍጠር አኳያ ይህን ስራ እየሰራን እንገኛለን። ከዚህም በተጨማሪ ክልላችን የሀገሪቱን ፖሊሲ ተከትሎ የትራንስፎርሜሽን እቅድ አዘጋጅቶ እየሰራ ይገኛል። ከነዚህ ውስጥም አንዱ የማህበራዊ ፍርድ ቤት አደረጃጀት ነውና በዚህ አጋጣሚ የከፋ ቴሌቪዥን ይህን እድል ሰጥቶን ይህን አጋጣሚ ህብረተሰባችን ስለ ማህበራዊ ፍትህ ስለ ማህበራዊ ፍርድ ቤት አደረጃጀትና አሁን እንደ አዲስ የተደራጀበትን ዓላማ ሀሳቡን እንድናጋራ እድሉን ስለሰጠን እናመሰግናለን። እንደተባለው የዚህ ፍርድ ቤት እንደ አዲስ መደራጀት በዋናነት ቀደም ሲልም ማህበራዊ ፍርድ ቤት አለ። ነገር ግን እንደ ክልል ስንደራጅ የደቡብ ክልልን ህጎች በዋናነት ስንጠቀም ነበረ። ከዛ በኋላም የራሳችን በርካታ ህጎች አወጥተናልና የራሳችን ህግ እንዲኖረን ማድረግ ነው መጀመሪያ ዓላማው። አዋጅ ቁጥር 41 2016 በክልሉ ምክር ቤት ጸድቆ ስራ ላይ ይገኛል። እንደ አዲስ ማደራጀት ያስፈለገበት ዋናው ምክንያት ምንድነው? በህገ መንግስቱ የተረጋገጡ መሰረታዊ መብቶችን በተለይም ፍትህ ከማግኘት አኳያ ዜጎች ፍትህ ከማግኘት አኳያ ያላቸውን ነገር ለማረጋገጥ ሲባል ማህበረሰቡ ባለበት አካባቢ በራሱ ሰዎች በራሱ ወግ በራሱ ባህል እንዲዳኝ ማድረግ ነው። ከዚህም በተጨማሪ ፍትህን ተደራሽና ወጪ ቆጣቢ ከማድረግ አኳያ ቀደም ሲል ማህበራዊ ፍርድ ቤት ከ500 ብር በታች ያሉ ጉዳዮችን ነው ሲያይ ነበረውና አሁን በርካታ ጉዳዮችን በአዋጁ ተካቶ አዲስ ስልጣን ይዞ መጥቷል። ይህን ዓላማዎች አዲስ ስልጣን ተጨማሪ ስልጣናትን ለማህበራዊ ፍርድ ቤት መስጠት። ይህ ማለት ማህበረሰቡ ፍትህን ፍለጋ ወደ ወረዳና ወደ ከተማ ፍርድ ቤት የሚሄደውን ጉዳይ ከጊዜ አኳያ ከወጪ አኳያ ይቀንስለታል ማለት ነው። ዓላማ አድርገው አዋጁ የተደነገገበት ዋናው ዓላማ ይሄ ነው።
የማይበራዊ ፍርድ ቤት አደረጃጀት ከ3 እስከ 4 ያሉ ዳኞች ይኖራሉ። አንድ ሰብሳቢ ዳኛና 2 ሌሎች ዳኞች በችሎት ይሰየማሉ። በዋናነት በ3 ዳኞች የሚሰየም ሆኖ አንድ ማይበራዊ ፍርድ ቤት እንዳጠቃላይ 4 ዳኞች ይኖሩታል። ከ3 እስከ 4 ዳኞች ይኖሩታል ተብሎ ይታሰባል። ሬጅስትራርም አለው፣ ጉዳዩን መርምሮ ፋይል የሚከፍት ሬጅስትራርም አለው። አደረጃጀቱ ይህን ይመስላል። ማስቻያ ስፍራው በቀበሌ ጽሕፈት ቤት አካባቢ ባሉ ቢሮዎች ሲሆን ቀበሌ ቁሳቁሶችን፣ ቢሮዎችን፣ ጽሕፈት መሳሪያዎችን የማሟላት ግዴታ አለበት። ማስቻያ ስፍራው የቀበሌ ጽሕፈት ቤት ነው ተብሎ ይታሰባል። እንግዲህ በዚህ ዓላማ ዜጎች በአቅራቢያቸው ፍትህን እንዲያገኙ ያለምንም ፍርድ ቤት መመላለስ በዚህ እንዲገለገሉ እንግዲህ ዓላማ አድርጎ ከተደራጀ እንደው አደረጃጀቱስ ምን ይመስላል? በዛ ውስጥ ደግሞ ችሎቱ እንዴት ነው ማስቻል የሚቻለው እና በዚህ ላይ ደግሞ የቀበሌዎቹስ ሚና ምንድን ነው የሚለው እንመልከት። መስፈርቱን የሚያስቀምጠው ፍትህ ቢሮ ሳይሆን በአዋጁ ላይ ምክር ቤቱ ነው ያስቀመጠው። የአዋጁ ባለቤት ምክር ቤት ስለሆነ ምክር ቤቱ ያስቀመጠው ምንድነው? ቅድም እንደተባባልነው የማይበራዊ ፍርድ ቤት ስልጣን ጨምሯል። ስልጣን ሲጨምር እውቀት ይጠይቃል፣ ትጋትን ይጠይቃል። ስለዚህ እድሜው ከ25 ዓመት በላይ የሆነ ሰው በወንጀል ተከሶ ያልተቀጣ በማይበራዊ ፍርድ ቤት ዳኛ ሆኖ ለማገልገል ፈቃደኛ የሆነ የሀገሪቱን ሕገ መንግስት የተቀበለ እነዚህ በተማሪ ኃይል ማይበራዊ ፍርድ ቤት እንዲደራጅ ተፈልጓል። ነገር ግን አንዳንድ አካባቢ የተማሪ ሰው እጥረት ሊያጋጥም ይችላል። ይህን ታሳቢ አድርጓል ሕጉ ከ6ኛ ክፍል በላይ የሆነ ቅድም ያልናቸው ፍትሁን ለማህበረሰቡ ፍትህ ለመስጠት ፈቃደኛ የሆነ መልካም ስነ ምግባር ያለው ሰው እንደየ አካባቢው ሊመረጥ ይችላል። በዋናነት 10ኛ ክፍል ያጠናቀቀ። እንደዚህም ሆኖ አንድ የማይበራዊ ፍርድ ቤት የቀበሌ አስፈጻሚ አካላት ወይንም የምክር ቤት አባል ሊሆን አይችልም። ገለልተኛ እንዲሆን ማለት ነው። አዋጁ ይከለክላል። የፖለቲካ ስራም ይሁን ከምክር ቤት ስራ ነፃ የሆነ ሰው ነው መሆን የሚችለው ማለት ነው። እነዚህ የስር ፍርድ ቤቶች ወይም ማህበራዊ ፍርድ ቤቶች ከነሱ በላይ ላሉት ፍርድ ቤቶች እንደው የነሱ የሚሰጡት ውሳኔ ምን ያክል የነዛን ፍርድ ቤቶች ስራ ያቀላል ተብሎ ይታሰባል? በተለይ እንደ ፍትህ ተቋም ብዙ ነገሮች ታች ነው ያሉት፣ ብዙ ፋይሎች ታች ነው ያሉት። ጠቅላይ ፍርድ ቤት ካለው በላይ ዞን ላይ ነው ያለው፣ ዞን ካለው በላይ ወረዳ ላይ ነው ጉዳዩ። ማህበረሰቡ ታች ስለሆነ ከወረዳ የበለጠ ጉዳዮች ታች ነው የሚኖሩት። አብዛኛውን ጊዜ ወደ ወረዳ የሚመጡ ጉዳዮች አይተን እንደሆነ የፋይል ክምችት ነው የሚፈጥሩት። 600 ብር ኬዝ ይመጣል ወረዳ ፍርድ ቤት። ለምን? የማይበራዊ ፍርድ ቤት ጉዳይ 500 ላይ ስላቆመ 600 ብር ኬዝ ይመጣል። እነዚህ ፋይል ክምችቶችን ከወረዳ ከከተማ ወደ ታች ይቀንሳል ተብሎ ይታሰባል። ከጊዜ አኳያ ብዙ ሰዓት ተጉዞ ነው ገበሬው የሚመጣው ወደ ከተማ። ከጊዜ አኳያ ከቀጠሮ መመላለስ አኳያ ላልተገባ ቦታ ላይ ሄደው ይከፍላሉ። ለሕግ ባለሙያዎች፣ ለአማካሪዎች፣ ለጸሐፊዎች እያሉ ላልተገባ ቦታ ብዙ ገንዘብ ያወጣሉ። እነዚህ ነገሮች ነው የሚያስቀርለት። ከፋይል ክምችት፣ ከወጪ፣ ከጊዜ ከየትኛው በተሻለ ማህበራዊ ፍርድ ቤት መደራጀት የላይኛው ፍርድ ቤቶች ስራ እጅግ የሚቀንስ ነው ተብሎ ይታሰባል። ስለዚህ እነዚህ ከላይ ያሉ ፍርድ ቤቶች የእነሱን ስራ በዚህ መልኩ ከቀረፉላቸው ደግሞ እነዚህ የታችኞቹ ፍርድ ቤቶች በተለያዩ በስልጠና በመሳሰሉ ነገሮች ማገዝ ከፍርድ ቤቶቹ የሚጠበቅ ተግባር ነው ብዬ አስባለሁ። በእነዚህ ማህበራዊ ፍርድ ቤቶች የሚያዩዋቸው ነጥቦች፣ የሚያዩዋቸው የክስ አይነቶች ወይም ደግሞ ችሎት ሲውሉ እስከ የትኛው ደረጃ ድረስ ያለውን የሚያዩት፣ ምናልባት የገንዘቡስ የውሳኔ መጠን በንብረትስ እስከ ድረስ ይደርሳል? አመሰግናለሁ። በቅድሚያ ማህበራዊ ፍርድ ቤት ጉዳዩን ከማየቱ በፊት በምን መልኩ አካሄዱን ይመራል፣ አቱ እንዴት ይመራል ካል
ዳኝነት ስርዓቱ ግልጽ ችሎት ነው መካሄድ የሚገባው። በዝግ ችሎት የማይበራ ፍርድ ቤት ጉዳይ አይታይም። ግልጽ ችሎት ማለት ማንኛውም ሰው ገብቶ መታደም የሚችልበት፣ የሚታዘብበት፣ የሚማርበት፣ የሚዳኝበት ነውና ችሎቱ ክፍት መሆን አለበት። በሁለተኛ ደረጃ ማይበራ ፍርድ ቤት የሚመራው በኢትዮጵያ ፍትሐብሔር ስነ ስርዓት ሕግ በሱ በኩል ይመራል። ነገር ግን ማይበራ ፍርድ ቤት ጉዳዩን ከማስቻሉ በፊት ባለ ጉዳዮች ጉዳዮቻቸውን በአካባቢ ሽማግሌ በእርቅ እንዲጨርሱ ጉዳዮችን መክፈት ኃላፊነት አለበት። ትልቁም ነገር በዋናነትም ሁለቱም አሸናፊዎች ይሆናሉ። አስታራቂ ሽማግሌ ቁጭ ብሎ አንተም ተው በሚልበት ጊዜ አሸናፊና ተሸናፊ ስለሌለው ሁለቱም አሸናፊዎች ስለሆኑ መበቃቀል አይኖረውም። ስለዚህ የአካባቢን የባህል ዳኝነት ወይም እርቅን መሰረት አድርጎ ኤግዞስቲቭሊ ካልጨረሰ በስተቀር ማይበራ ፍርድ ቤት ጉዳይ ልዳኛ አይገባም። መጀመሪያ እርቅ ነው መቅደም የሚገባው። አካሄዱ እንደዚህ ነው። ነገር ግን የፍትሐብሔር ስነ ስርዓት ሕግን ይጠቀማል ስንል ሁሉንም ድንጋጌዎች እንዲጠቀም አይገደድም። በተለይም የፍትሐብሔር ጉዳዮች በሚቀርቡበት ጊዜ የፍትሐብሔር ስነ ስርዓት ሕግ ቁጥር 222 አንድ ክስ መሟላት ያለባቸው ነጥቦች የተዘረዘሩበት ድንጋጌ ነው። ይህንን መከተል አለበት። የማስረጃ ዝርዝርን በተመለከተ የሰነድ ሊሆን ይችላል። የሰው አባሪ የሚያዘው በ223 መሰረት ስለሆነ ያን የመጠቀም ግዴታ አለበት። ከባለ ጉዳዮች መቅረት ጋር ክስ በሚሰማበት ጊዜ ባለ ጉዳዮች ከቀሩ ሁለቱም ባለ ጉዳዮች ከቀሩ በፍትሐብሔር ስነ ስርዓት ሕግ ቁጥር 69 መሰረት ጉዳዩ ይዘጋል፣ መዝገቡ ይዘጋል። ይግባኝ ከሆነ ይሰርዛል በዋናነት ማለት ነው። ነገር ግን ፍትሐብሔር ስነ ስርዓት ሕግ 69 መሰረት የተዘጉ ጉዳዮች የሚንቀሳቀሱባቸው ምክንያቶች አሉ። በበቂ ምክንያት አንደኛው ባለ ጉዳዩ ሁለቱም ሊሆን ይችላሉ ከቀሩ በቂ ምክንያት የሚለው እንደ ማህበረሰቡ እንደየአካባቢው ሊወሰን የሚችል ነው። ሰባ አካባቢ ስንል የመጥሪያ አደራረስ ጋር መጥሪያ ደርሶ መቅረት ጋር ከሳሽ ቀርቦ ተከሳሽ መቅረት ጋር ተከሳሽ ቀርቦ ከሳሽ መቅረብ ጋር እንደገና በቂ ምክንያት ይዞ ከመምጣት ጋር መጥራት ሳይደርሰኝ ውሳኔ ተሰጥቷል፣ ጉዳዩን እዚህ ፍርድ ቤት እንደቀረበብኝ ሳላቅ ተወስኖብኛል የሚል አካል በ78 መሰረት ቀርቦ ጉዳዩን ባወቀ በአንድ ወር ጊዜ ውስጥ ጉዳዩን ፍርዱን ለሰጠው ፍርድ ቤት ሊያመለክት ይችላል። 69 እስከ 78 ያሉ ድንጋጌዎች እነዚህ ያካተውን ያልኳቸው ነጥቦችን የተካተቱበት መሰረታዊ ነጥቦች ስለሆኑ ማህበራዊ ፍርድ ቤት ፍትሐብሔር ስነ ስርዓት 222 223 69 እስከ 78 የተዘረዘሩ ድንጋጌዎችን የማየት ግዴታ አለበት። ሌሎችን አይገድድም። በሌሎች ድንጋጌዎች ጉዳዮችን ቢያይ አይከለከልም። አይገደድም ስንል ማየትን አንከለክለውም፣ ግን ይሄን አላየም አንለውም። ጉዳዩ የሚመራበት አግባብ ይሄ ነው። ሌላው ከአዋጁ ከሰጣቸው ስልጣኖች ውስጥ አንደኛው የስረ ነገር ስልጣንን ጨምሯል። ቀደም ሲል የነበረው የአስተዳደር ግዛት ስልጣን እንዳለ ነው። ተከሳሽ የሚኖርበት አካባቢ ያለ ፍርድ ቤት ጉዳዩን የማየት ስልጣን አለው። የማይንቀሳቀስ ንብረት በሚገኝበት አካባቢ ያለ ፍርድ ቤት ጉዳዩን የማየት ስልጣን አለው። ነገር ግን በአዲሱ አዋጅ የተጨመሩ ነገሮች ቢኖሩ የስረ ነገር ስልጣንን ጨምሯል። የስረ ነገር ስልጣን የምንለው የገንዘብ መጠን የጉዳዩ አይነት ነው። የሚንቀሳቀስ ንብረት ቀደም ሲል 500 ብር ብቻ ነው። አሁን ግን እስከ 15,000 ብር ድረስ የሚደርስ ጉዳዮችን በሚንቀሳቀሱ ንብረቶች ላይ የማየት ስልጣን አለው። በማይንቀሳቀሱ ንብረቶች የማይንቀሳቀስ ንብረት የሚባለው በኢትዮጵያ ሕግ ሕንፃዎችና እንግዲህ መሬት ነው። በእነዚህ ጉዳዮች ላይ እስከ 20,000 ብር የሚደርሱ ጉዳዮችን የማየት ስልጣን አሁን የአሁኑ አዋጅ ስልጣን ሰጥቶታል። ነገር ግን የተለያዩ ጉዳዮች በገንዘብ የማይተመኑ ጉዳዮች አሉ። በማህበራዊ መስተጋብር ውስጥ ሊያጋጥሙ የሚችሉ በመልካም ጉርብትና ውስጥ ሊያጋጥሙ የሚችሉ የተለያዩ ጉዳዮች አሉ። ከነዚህ ውስጥም በተለይ በ1952 የወጣው የኢትዮጵያ ፍትሐብሔር ሕግ መልካም ጉርብትናን ከመፍጠር አኳያ አንድ ባለማሳ በማሳው ወይም በግቢው ላይ ቤት በሚሰራበት ጊዜ አጥር በሚያጥርበት ጊዜ ሌላኛው ጎረቤት ያለው ሰውዬ
የመፍቀድ ግዴታ አለበት። ይህም ሲባል አትክልቱ ሳይረገጥ ንብረቱ ሳይወድም ይፈቅዳል። አለመግባባቶች ከተፈጠሩ ቀደም ሲል ስታይ የነበረው ወረዳ ወይም ከተማ ፍርድ ቤት ነውና አሁን ማይበራ ፍርድ ቤት በፍትሐ ብሔር ሕግ 1218 ስር አጥርን ወይም ቤትን ከማደስ ጋር ተያይዞ የሚነሱ ጉዳዮችን አይቶ የማየት ስልጣን እንዳለው ተቀብሎ የማየት ስልጣን እንዳለው ያሁኑ አዋጅ አካቶታል። ሌላው ከ1219 ወይም ፍትሐ ብሔር ሕግ 1219 መሰረት የጠፉ እንስሳትን በተመለከተ እቃዎች ሊሆኑ ይችላሉ። እንስሳቶች ከአንዱ ማሳ ወደ አንዱ ማሳ በሚገባበት ጊዜ ባለ እንስሳውን አወጥቶ የመውሰድ መብት አለው። ነገር ግን ባለ ማሳው ውስጥ አትገባም ማለት አይችልም። ነገር ግን እንስሳውን በራሱ ጊዜ መልሶ ከሆነ እንስሳው ገብቶ ንብረት አውድሞ ከሆነ ሊከለክልባቸው እዛው ዝርዝር ጉዳዮች አሉ። እነዚህ ጉዳዮች የሚዳኙት ማህበራዊ ፍርድ ቤት ነው ዛሬ ማለት ነው። ከጣሪያ የሚፈሱ ፈሳሾች፣ ከዳገት አካባቢ ያሉ ቤቶች ወደ ቁልቁለት የሚወርዱ ጎርፎች፣ መተላለፊያ ቱቦዎች፣ ኤሌክትሪክ ገመዶች፣ የመስኖ ቱቦዎች፣ እነዚህን የመሳሰሉ ጉዳዮች ከይዞታን ከመጋራት ጋር ማህበራዊ ፍርድ ቤት በዋናነት ይህን እንዲያይ በእኛ አዋጅ ተካቷል። ከዚህም በተጨማሪ ቀደም ሲል የሚነበሩ ስራ አጥነትን ሊሆን ይችላል፣ የባልና አላገባም፣ ሌሎች ባለትዳር አይደለም የሚሉ ሌሎች ጉዳዮችን አሁንም የማየት ስልጣን አለው። እነዚህን ጉዳዮች ማህበራዊ ፍርድ ቤት ዛሬ አይቶ የሚወስን ስልጣን አለው ማለት ነው በዚህ አዲስ አዋጅ። አቶ ነጻነት እንግዲህ እዚህ ላይ ካነሳን ደግሞ አይቀር ቅድምም እንደ ለምሳሌ ወሰኖች አሉት አይደለ? በተለይ የቀበሌ ማህበራዊ ፍርድ ቤት የሚያይባቸው ወሰኖች አሉ። ከቀበሌ ወጥቶ እንደ አሁን ለምሳሌ እንደ ወረዳ ፍርድ ቤት ወይም እንደ ከተማ አስተዳደር ፍርድ ቤት ወይም እንደ ዞን ከወሰን አልፎ መስራት ይችላል ወይ? ንብረትም ቅድም ብለውኛል። ንብረቱንም ለምሳሌ መጣላት ያለበት ንብረት ካለ በዛ ወሰን ውስጥ ወይም ያ ቀበሌ ባለበት ውስጥ ብቻ ብዬ አስባለሁኝና እሱ ላይ ያለው የማህበራዊ ፍርድ ቤት ስልጣንና ወሰኑ ነው። እሷን ጠቀስ አድርገን እንለፍ ብዬ ነው። ጉዳዩን የሚያየው በራሱ ቀበሌ ውስጥ ነው። ጉዳዮች በሌላ ቀበሌ ሊታዩ ይችላሉ። ለምሳሌ አንድ ሰው በርካታ ንብረቶች አሉት። ከዛ ውስጥ አንድ ቀበሌ ላይ እየታየ እዚህ ላይ ደግሞ ተጨማሪ የሚፈልግ ከሆነ በውክልና የምጣራበት ምክንያት ጉዳዮች ሊኖሩ ይችላሉ። አንደኛው ፍርድ ቤት ለአንደኛው ፍርድ ቤት ውክልና ይሰጣል። አጣርተው ውጤቱን እንዲያቀርብ ውክልና ሊሰጥ ይችላል። ይሄ ደግሞ ፍትሐ ብሔር ስነ ስርዓት ሕጉ ላይም ስላለ ከማጣራት ጋር ተያይዞ ምትክ ዳኛን ከመላክ ተያይዞ ያህል ነገር ግን ጁሪስዲክሽኑን ማለፍ አይችልም። ይሄ የሚባል ቀበሌ ቢ ላይ ያለው ቀበሌ ላይ ያለው ጉዳይ የማየት ስልጣን የለውም። እዛው ነው የሚያልቀው። ነገር ግን ልዩ ምክንያቶች ሊኖሩ ይችላሉ። አንድ ሰው ሁለት ቦታ ንብረት ሊኖረው ይችላል። አንድ ሰው ሁለት ቦታ መኖሪያ ቦታ ሊኖረው ይችላል። ኤም ቢም ለአንድ ሰው ጁሪስዲክሽን ሊኖረው ይችላል። ቀድሞ ፋይል የተከፈተበት ማህበራዊ ፍርድ ቤት ጉዳዩ ላይ የበለጠ ስልጣን አለ ተብሎ ይታሰባል። ክቡራትና ክቡራን ተመልካቾች የተከታተላችሁት የምትገኙት ከከፋ ቴሌቪዥን ወደ እናንተ እየደረሰ ያለው የሕግ ፍትህና መልካም አስተዳደር ሳምንታዊ ፕሮግራም ነው። እንግዲህ በዚህ ፕሮግራም ቆይታ እያደረግን ያለነው ከባለሙያ ጋር ነው። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል አቃቤ ሕግ ፍትህ ቢሮ አቃቤ ሕግ በተለይም ደግሞ የሕግ ረቂቅ ዝግጅት እና ስርጸት ባለሙያ አቶ ነጻነት ሻውሎ ጋር ነው ቆይታ እያደረግን ያለነው። በተለይ በማህበራዊ ፍርድ ቤት ከአወቃቀር ጀምሮ ስላለው ነገር እያነሳን ነው። ዘግይታችሁ ምናልባት የቴሌቪዥን መስኮታችን ላይ የተቀላቀላችሁ አካላት ካላችሁ ማለት ነው። ፕሮግራሙን ፍጹም ተሾመ እያዘጋጀሁ አቀርባለሁኝ። ኤልያስ ሲማም እንዲሁም አበዛሽ በቀለ በካሜራው በኩል እያገዙን ነው። ስቱዲዮ የሚገኙ ሌሎች የፕሮዳክሽን ባለሙያዎችን ሳንዘነጋ ማለት ነው። ምናልባት አቶ ነጻነት ቀደም ሲል
የነበረው አዋጅ ላይም ያለም ይመስለኛል። በእርግጥ እርግጠኛ አይደለም፣ ያው የዛ ባለሙያም ስላይደለም። ነገር ግን ለምሳሌ በከተማ አስተዳደርና በየትኛውም የፍርድ ቤት ደረጃዎች ችሎት የሚደፍሩ አካላት ካሉ እነሱ ላይ ፈጣን የሆነ እዛ ውሳኔ ይሰጣልና ምናልባት አሁን አንዳንዴ ያው ማህበራዊ ነው፣ ዕለት ተዕለት ከሰዎች ጋር የሚያገናኝም ቅርብ ቦታም ስለሆነ ለምሳሌ አንዳንዶቹ በተጠሩ ሰዓት ወይም ደግሞ ችሎቱ በሚቻል ሰዓት አልኮል ቀማምሰውም ሊሄዱ ይችላሉ። ሌሎችም ባህሪያትን ሊያሳዩ ይችላሉና ችሎት ቢደፈር እዛ ጋር ያለው ዳኛ ኢሚዲየት አክሽን ወይም እዛው ያለው ፈጣን ምላሽ መስጠት የሚችለው በምን አይነት ሁኔታ ነው? ችሎት መድፈር ወንጀል መሆኑ የተደነገገው እንግዲህ ቀደም ሲል የነበሩ የወንጀለኛ መቅጫ ሕግ 1949 የወጣውን 97 የወጣውም ላይ ወንጀል መድፈር ችሎት መድፈር ወንጀል ነው። የችሎት ክብር ችሎቱን ስናከብር ነው ሕጉን የምናከብረው። ፊቱን ሰጪውን አካል ስናከብር ነው ሕጉን የምናከብረውና አስቀምጧል። ኢቭን ዳኛው በማንኛውም መዝገብ ላይ ገልጦ ተሰይሞ ይወስናል። አንድ ሰው ጉዳይ ሳይኖረው አንተና እኔ ብንከራከርበት ጉዳይ ላይ አንድ ሰው በራሱ ጉዳይ መጥቶ ችሎቱን ሊደፍር ይችላል። ይህ ሰውዬ ፋይል የለውም። ነገር ግን አንተና እኔ በምንከራከርበት ፋይል ላይ ዳኛው ተሰይሞ ውሳኔ ሊያስተላልፍ ይችላል። እስከ 1 ዓመት የሚደርስ ቅጣት፣ ገንዘብ መቀጮም አለው። አንዳንድ ጊዜም ከችሎት ውጭ በሚሆንበት ጊዜ እስከ 6 ወር የሚደርስ ቀላል እስራትን ዳኛው ይወስናል። አሁን በዚህ በአዲሱ አዋጅ ለማይበራ ፍርድ ቤት ስልጣን ሰጥቷል። ችሎት መድፈር ምንድን ነው የሚለው ነገሩ አሉበት። ምን ማለት ነው? ስልክ ማጮህ ነው? ላፊ መናገር ነው? ምንድን ነው የሚለው ነገር ምናልባት እንደየ አካባቢው ነው። ሰዎች ላያውቁ ይችላሉ። ፍርድ ቤትን ይፈራሉ። ሰዎች ግራ ሊገባቸው ይችላል ችሎት ሲደርሱና ይታያል ጉዳዮች። ነገር ግን ሆነ ብሎ ዳኛውን ለመሸማቀቅ ችሎቱን ለማወክ ከመጣ ማይበራ ፍርድ ቤት ዳኛ እስከ 500 ብር ቅጣት ይቀጣል። አስፈላጊም ከሆነ እስከ 5 ቀን የሚደርስ የማረፊያ ቤት እስራት ሊወስንበት ይችላል። በደንብ ሰው መረጃ እንዲኖረው ነው። ለምንድን ነው እያነሳ ያለሁት? ምክንያት ያለኝ ምንድን ነው፣ አሁን እንዳልከው ብዙ ግንዛቤ በሁሉም ዘንድ አልደረሰም ይሄኛውን ችሎት ለማስከበር። ምክንያቱም ችሎት ክብር ነው። ያ ክብር ቦታ ላይ ደርሰ ላፊ እንቅስቃሴ ያሳያለሁ ማለት በራሱ ፍትሁን እንዲጓደልም መንገድም ይከፍታልና ለዛም ዜጎች በዚህ ላይ የሰፋ ግንዛቤ እንዲኖራቸው የሚያክል ነው ይሄን ሐሳብ ያነሳሁት። በጣም አመሰግናለሁ። ሌላውና ትልቁ ሐሳብ ማህበራዊ ፍርድ ቤትና ባህላዊ የፍርድ ወይም ፍትህ መስጫ ማዕከላት በተለያየ አካባቢ ላይ እንደየአካባቢ ሁኔታዎች አሉና እንደው ምንድነው አንድነታቸው፣ ልዩነታቸው? እናንተ እንደ ባለሙያ የተሻለ ግንዛቤ ስላላችሁ ምንድነው ልዩነታቸው? ሀገሪቱ ከነደፈቻቸው ትራንስፎርሜሽን እቅዶች ውስጥ የሚካተቱ ናቸውና እንደ ክልል ማይበራዊ ፍርድ ቤትም የነበረ ነው። አዋጁ ተሻሽሏል። የባህል ፍርድ ቤትም አሁን አዋጁም ወጥቷልና አንድነታቸው ሁለቱም ማህበረሰቡ በራሱ ወግ በራሱ ባህል ፈጣን ፍትህ አግኝቶ መቻቻልን በተለይ አሸናፊ ተሸናፊ ሳይኖር የእርቅ ስሜት እንዲኖር የሚያደርግ የተለየ እሴት የሚፈጥሩ ተቋማት ናቸው። ነገር ግን ከልዩነት አኳያ ባህል ፍርድ ቤት ይህንን ጉዳይ ነው የሚያየው ተብሎ በሕግ የተወሰነለት ነገር የለም። ባህል ፍርድ ቤት ባለ ጉዳዮች ራሳቸው ጉዳያቸውን በተለይ ፍትሐብሔር ጉዳዮችን ቅድም እንዳልነው የ15,000 ኦር የ20,000 ጉዳይ ሳይወሰን በባህል ፍርድ ቤት የትኛውም የፍትሐብሔር ጉዳይ ይታያል። ባለ ጉዳዮች ይወስናሉ። ባህል ፍርድ ቤት ላይ ጉዳዮች ሊታዩ የሚችሉት ከሳሽ አቤቱታ ስላቀረበ ብቻ ሳይሆን ተከሳሽ በዛ ፍርድ ቤት ለመዳኘት ፈቃደኝነቱን ሲሰጥ ብቻ ነው። ምናልባት እዛ አካባቢ የባህል ችሎት በሚታይበት አካባቢ መገኘቱ፣ መዘዋወሩ፣ እዛ አካባቢ ችሎትን ለመታደም መገኘቱ ጉዳዩ በዛ እንድታይ ፈቅዷል ብለን አንወስድ። ሁለቱም በራሳቸው በዚህ አካል መዳኘት እንፈልጋለን ብለው ሲፈቅዱ ብቻ ይዳኛሉ ማለት ነው። ማህበራዊ ፍርድ ቤት አብዛኛውን ጊዜ ቅድም እንዳልነው የፍትሐብሔር ስነ ስርዓት ሕጉን ሊከተል ይችላል። ኢትዮጵያን ሕጎች፣ ሌሎች ሕጎችን ሊከተል ይችላል። ይሄ ባህሉን ነው የሚከተለው። ማህበራዊ ፍርድ ቤት ባህል ፍርድ ቤት ባህሉን ወጉን ነው የሚከተለው። እዚህ ቦታ ላይ ያለ ባህል ሌላ ቦታ ላይ ላይከተል ይችላል።
የዛ ማህበረሰብ አኗኗር ነው የሚወስነው ማለት ነው። የማህበራዊ ፍርድ ቤት ላይ የትኛውም ውሳኔዎች ይግባኝ ይባላሉ። በባህል ፍርድ ቤት ግን ይግባኝ አይቻልም። ነገር ግን የአገሪቱን ህገ መንግስት ላይ የተቀመጡ መሰረታዊ መብቶችን ኢትዮጵያ ካጸደቀቻቸው ዓለም አቀፍ ስምምነቶችን በተመለከተ ከመደመጥ ጋር፣ ከመጥራት አደራረስ ጋር፣ ከክብር ጋር፣ ፍትህ ጋር የተገናኙ ነገሮች መሰረታዊ መብቶችን የሚጥሱ ከሆነ ስልጣን ላለው አካል የባህል ተከራካሪ በባህላዊ ፍርድ ቤት የተከራከረ አካል ይግባኝ ሊወስድ ይችላል። ከዚህም በተጨማሪ በግል አቤቱታ የሚቀርቡ ጉዳዮች በግል አቤቱታ የሚባሉ በኢትዮጵያ ወንጀል ህግ ላይ በቀላል እስራት በመቀጮ የሚያስቀጡ ዛቻ ሊሆን ይችላል፣ ስድብ ሊሆን ይችላል፣ አጥር መቁረጥ ሊሆን ይችላል፣ ደንብ መተላለፍ ሊሆን ይችላል። እነዚህ ጉዳዮች አይቶ የመዳኘት ስልጣን አለው። ማህበራዊ ፍርድ ቤት ግን ከፍትሐ ብሔር ውጪ ሌላ ስልጣን የለውም። የሁለቱ ልዩነት መሰረታዊ ልዩነቶች እነዚህ ናቸው። በማህበራዊ ፍርድ ቤት በህግ ላይ የተቀመጡ ውል ሊሆን ይችላል፣ ሁከት ወገድ ሊሆን ይችላል እና ለነሱ የተቀመጠ የተለያየ ይርጋ አለ። የይርጋ ጉዳዮች አሉ። ይርጋ ምንድነው? ዋናው ዓላማ አንተ በፈለክበት ጊዜ ተነስተህ እኔ ላይ ክስ እንዳታቀርብ በተሰጠ ጊዜ ውስጥ ብቻ እንድታቀርብ ህግ ያስቀመጠልኝ መብት ነው። ነገር ግን በባህል ጊዜ ይርጋ አይነሳም። በማህበራዊ ፍርድ ቤት ጊዜ ግን ይነሳል። ብድር ከሆነ 10 ዓመት ነው፣ ሁከት ከሆነ 2 ዓመት ነው። ስልጣን ካለው ማለት ነው። ስልጣን ካለው ስለዚህ በባህል ላይ የይርጋ ጉዳይ ሊነሳ አይችልም። ውክልና መከራከር አይቻልም። በባህል ፍርድ ቤት በውክልና መከራከር አይቻልም። ነገር ግን ህጉ ያስቀመጠው ምንድነው? በፍትሐ ብሔር ስነ ስርዓት ህግ ቁጥር 58 መሰረት የተቀመጡ የዝምድና ሀረጎች አሉ። ባል ለሚስት፣ ሚስት ለባል፣ አባት ለልጅ፣ ልጅ ለአባት የተቀመጡ ነገሮችን እዛ ያሉ ሀረጎችን መሰረት አድርጎ አንድ ሰው በባህል ፍርድ ቤት ሊወከል ይችላል። መሰረታዊ ከሁለቱ ተቋማት ልዩነት የሚባሉ እነዚህ ናቸው። ሌላው በባህል ፍርድ ቤት መጥሪያ ደርሶኝ ከቀረው ድጋሜ እድል ሊሰጠኝ ይችላል። በባህላዊ ፍርድ ቤት ልትዳኝ ፈቅደ ነበረ፣ ከሳሽ ወይም ክስ አቅርቦብሃል፣ በዚህ ጉዳይ ላይ መልስ አለ ወይ ተብሎ ይጠየቃሉ። ድጋሜም ሊጠየቅ ይችላሉ። ነገር ግን በማህበራዊ ፍርድ ቤት መጥሪያ ደርሶኝ ከቀረው መጥሪያ እንደደረሰኝ ማረጋገጫ ከፈረምኩ ወይም መጥሪያ አድራሹ አካል መጥሪያ ሰጥቼዋለሁ የሚል በማህተም የተደገፈ ማረጋገጫ ከሰጠ በሌለሁበት ጉዳዩ ይታያል በማህበራዊ ፍርድ ቤት ማለት ነው። የሁለቱም ውሳኔ ግን ባይንዲንግ ነው፣ ገዢ ነው። የማህበራዊ ፍርድ ቤትም የባህሉም የሚፈጸም አስገዳጅ ውሳኔዎች ናቸው ማለት ነው። ሌላው እና ምናልባት ያገባደደን ነው ብዬ የማስበው እነዚህ የሚሰጡት ውሳኔ ተፈጻሚነቱ እና ይሄንን የፍርድ ቤቶች ዳኞቹ የሚሰጡትን የሚያስፈጽሙ አካላት ጉዳዩን ከህግ አንጻር እንዲያስፈጽሙ የተሰጠው እስከየት ድረስ ነው? በአዋጅ የተቋቋመ አካል ነው፣ ፍርድ ቤት ነው ብለናል። ፍርድ ቤት የሚሰጠው ውሳኔ ደግሞ በሌላ ፍርድ ቤት ካልተሻረ የጸና ውሳኔ ነው። ማንኛውም አካል ይህን የማስፈጸም በዚህ ጉዳይ ላይ የመርዳት የመተባበር ግዴታ አለበት እና በተለይም ቀበሌ አስተዳደር በዋናነት አዋጁ ላይ የቀበሌ አስተዳደር ግብዓቶችን ከማሟላት ከማስፈጸም ከማስገደድ ኃላፊነት የተጣለበት ነው። ሌሎች አካላትም በተለይም ባለድርሻ አካላት ከዳኞች ምልመላ ጀምሮ ስልጠና ከመስጠት አኳያ ከማብቃት አኳያ ሌሎች መሟላት ያለባቸው ቢሮ ጽሕፈት መሳሪያ ከማሟላት አኳያ ከበጀት አኳያ ሊሆን ይችላል። ምክንያቱም እዚህ ላይ ዳኛ ሆነው የሚሰሩ ሰዎች ከክፍያ ነፃ ናቸው፣ ነፃ አገልግሎት የሚሰጡ ናቸውና በበጎነት የሚሰራ ነው። በበጎ ፈቃደኝነት የሚሰራ ስለሆነ ይህን ነገር ውጤታማ ለማድረግ የተለያዩ አካላት ግዴታ አለባቸው። በተለይ መንግስት አስፈጻሚ አካላት
ከጽህፈት መሳሪያ ሊሆን ይችላል፣ ከቢሮ አደረጃጀት፣ ከመቀመጫዎች ፋይሎች የሚቀመጡበትን ቴብሎች ከማሰራት አኳያ ሁሉም ባለድርሻ አካላት በዚህ ላይ የነቃ ተሳትፎ ማድረግ አለበት። ምክንያቱም ቅድም እንዳልነው የትራንስፎርሜሽን እቅድ አካል ስለሆነ ሰዎች በፍርድ ቤት ከሚዳኙት በላይ በራሳቸው ባህልና በራሳቸው አካባቢ ነባራዊ ሁኔታ የሚዳኙበት የበለጠ ለነሱ ማርኪ ስለሆነ ይሄ ነገር ሞር ውጤታማ እንዲሆን ሁሉም ባለድርሻ አካላት በዚህ ላይ ነቃ ተሳትፎ ማድረግ አለባቸው የሚል። ክቡራትና ክቡራን ተመልካቾች በእውነት በጣም ወሳኝ በሆነ ሀሳብ ላይ ውይይት አድርገናል የሚል እምነት አለኝ። እናንተም ብዙ ሀሳቦችና ሊያስተምር የሚችል ነገር ከዚህ ዝግጅት ታተርፋላችሁ ብዬ አስባለሁ። እንግዲህ ለዛሬው ያዘጋጀናቸው የህግ ፍትህና መልካም አስተዳደር ፕሮግራም ያዘጋጀነው ይህንን ይመስላል። ሳምንት ደግሞ በሌላ ፕሮግራም በሌላ ዝግጅት እንገናኛለን። ምናልባት መጨረሻ ላይ ሳላመሰግን ማላልፈው የክልሉ ፍትህ ቢሮን እጅግ አድርጌ አመሰግናለሁ። አቶ ነጻነትንም እጅግ አድርጌ አመሰግናለሁ። በማለዳ እንግዲህ ከሚዛን እዚህ ድረስ በመምጣት ከኛ ጋር ቆይታ አድርገዋል። ለነበረን ሁሉ እጅግ አድርጌ አመሰግናለሁ። መጨረሻ ላይ ማለት የሚፈልጉት ካለ እድሉን ልስጥና እንሰነባበት። በመጨረሻ የምለው ነገር ቢኖር ቅድም ጠቀስ አድርጌ ያለውና ከማይበራዊ ፍርድ ቤት አደረጃጀት ጋር የማይበራዊ ፍርድ ቤት መደራጀት፣ ለማይበራዊ ፍርድ ቤት ስልጣን መጨመር፣ የማይበራዊ ፍርድ ቤት ዳኛ በተለየ መልኩ እንዲሾም ወይም እንዲሰራ ማድረግ፣ ቀጥሎ ወረዳ ላይ፣ ከተማ ላይ፣ ዞን ላይ የሚወጡ ፋይሎችን ስራ ሎዶችን የሚቀንስ ስለሆነ በተለይ ፍርድ ቤት ባለድርሻው አካል ጠቅላይ ፍርድ ቤት ነውና ከማብቃት አኳያ ከማሰልጠን አኳያ ግባቶችን ከማሟላት አኳያ ምናልባት ይሰራበታል ብዬ ማስባለሁና ጠቅላይ ፍርድ ቤት ብቻ ሳይሆን ሌሎች ከተማ ፍርድ ቤቶች በተለይ ከተማ ወረዳ ፍርድ ቤቶች ከስልጠና ከመስጠት አኳያ የማይበራዊ ፍርድ ቤት ዳኞች ላይ ለዳኞች ስልጠና ይሰጣል፣ በፊት ይሰጣል። አሁን በተለየ መልኩ ሰነዶች ተዘጋጅተው ጁሪስዲክሽኑ ስለተጨመረ አሁን ጠቀስ ነው አደረኩት ነው ያንቀጹን ነው ጠቀስኩት። ሰፊ ነው፣ ቅድም ያልኳቸው ሰፊ ነው። ፍትሐብሔር ስነ ስርዓት ህግ ቁጥር 69 እስከ 78 የተደነገጉ ድንጋጌዎች ሰፊዎች ናቸው። 222 ሰፊ ነው። እነዚህ ዳኞች የወረዳ ዳኞች፣ የከተማ ዳኞች በእነዚህ ጉዳዮች ላይ ስልጠና አዘጋጅተው ለተሾሙ ዳኞች ለማይበራዊ ፍርድ ቤት ዳኞች ሰፊ ስልጠና ቢሰጡ የሚል መልእክት ለማስተላለፍ ፈልጋለሁ።